ሰላም አድማጮቼ በያላችሁበት ሰዓት አቆጣጠር እንደምን ዋላችሁ አመሻችሁ አደራችሁ። የእንግሊዝ ፕሪሚየር ሊግ 16ኛ ሳምንት ጨዋታዎች ነገ ምሽት ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ከበርንማውዝ ጋር ከሚያደርገው ጨዋታ ውጭ ያሉ ሌሎች ጨዋታዎች በጠቅላላ ዛሬ ምሽት ተካሂደው አልቀዋል። እንግዲህ ትናንትና አንደኛ ደረጃ ላይ የሚገኘው አርሰናል 20ኛ ደረጃ ላይ የሚገኘው ወልቭስ ተፈትኖ 2-1 ካሸነፈ በኋላ መሪነቱን በ5 ነጥብ ልዩነት ማስፋት ችሎ ነበር። ትናንትና ለአርሰናል ሁለቱንም ጎል ያስቆጠሩት የወልቭስ ተጫዋቾች ነበሩ። 70ኛው ደቂቃ ላይ ግብ ጠባቂው ጆንሰን እና 94ኛው ደቂቃ ላይ ማስኬራ የተባለው የወልቭስ ተከላካይ ሁለቱን ጎሎች ራሳቸው ላይ አስቆጥረዋል። አርሰናል ይሄ ውጤቱ በጣም ያልተገመተ ነበር። እንግዲህ ብዙዎቻችን ይሄ ጨዋታ ለአርሰናል በጣም ቀላልና 5-6 ጎል አግብቶ መሸነፍበት ይሆናል ብለን ገምተን ነበር። ለማንኛውም የዋንጫ ቡድን እንግዲህ ምናልባትም ማሳያው ይሄ ሊሆን ይችላል። 2-1 አሸንፎ መሪነቱን አስፍቶ ነበር። ዛሬ ደግሞ ሌሎች ጨዋታዎች ተካሂደዋል። በዚህም አስቶን ቪላ እና ማንቸስተር ሲቲ ድል ቀንቷቸው አርሰናልን አንገት ለአንገት ተያይዘው መሄዳቸውን ቀጥለዋል ማለት ነው። በዚህም የፕሪሚየር ሊጉ የዘንድሮ ፉክክር የሶስት ፈረሶች ሩጫ ይመስላል ለጊዜው። ዛሬ ከተካሄዱ ጨዋታዎች መካከል ከ10 ዓመት በኋላ የተካሄዱና ከፍተኛ የሆነ ፍልሚያና የእርስ በርስ ጥላቻ ያለበት የታይንዊር ደርቢ ነበረ። ሰንደርላንድና ኒውካስል የሚያደርጉት ደርቢ ጨዋታ ነው። ይሄ እንግዲህ ሰንደርላንድ በፕሪሚየር ሊጉ ለባለፉት 10 ዓመታት ባለመኖሩ ተካሂዶ አያውቅም ነበር። በዚህም ጨዋታ ላይ ሰንደርላንዶች 1-0 ማሸነፍ ወደ ፕሪሚየር ሊጉ መምጣታቸውን ለኒውካስሎች አስታውቋል። ይሄ ጨዋታ እልህ፣ ጭቅጭቆችና ጉንተላዎች የበዙበት ጨዋታ ነበር። ደርቢ እንደመሆኑ መጠን በእንግሊዝ ካሉ ትልልቅ ደርቢዎች መካከል ከፍተኛ ስሜት ያለበት አንደኛው ደርቢ ነው። ጥሩነቱ ግን ጨዋታ ላይ የተመደቡ የነበሩት ዳኛ ጥሩ ዳኛ ነበሩ። ለደርቢ የሚሆኑ ዳኛ ነበሩ። በየጥቃቅን ጥፋቱ ፊሽካ የሚነፉ አልነበረም። ግን ውጤቱ በሰንደርላንድ 1-0 አሸናፊነት ተጠናቋል ማለት ነው። በሚገርምና በሚያስደንቅ ሁኔታ ለሰንደርላንድ ጎል ያስቆጠረው የኒውካስል አጥቂ ኒክ ቮልትማዳ ነው። በራሱ ጎል ላይ ነው ያስቆጠረው። ሰንደርላንዶች ክሮስ ያደረጉትን ኳስ በቴስታ ገጭቶ ነው ያስቆጠረው። ይሄ ጎል ምናልባትም ተቃራኒ ቡድን ላይ ቢሆን ኖሮ ድንቅ ሊባል የሚችል ጎል ነው። ምንም ጫና አልነበረበትም። በጥሩ ሁኔታ ገጭቶ በራሱ ግብ ጠባቂ ላይ ጎል አስቆጥሯል እና በዚችም አንድ ጎለት ምክንያት ሰንደርላንዶች ነጥባቸውን ወደ 26 ከፍ አድርገው አሸንፈው ሊወጡ ችለዋል ማለት ነው። በሌሎች ጨዋታዎች ዘንድሮ አቋሙ ይሄ ነው ሊባል ያልቻለው የቶማስ ፍራንኩ ቶተናም ሆትስፐር ከሜዳ ውጭ ወደ ኖቲንጋም ፎረስት አቅንቶ ነበር። 3-0 ተሸንፎ ተመልሷል። ለኖቲንጋም ፎረስት ሁሰን ኦዶይ 28 እና 50ኛው ደቂቃ ላይ እንዲሁም ሳንጋሬ 79ኛው ደቂቃ ላይ 3 ጎሎች አስቆጥረዋል። ቶተናም በዚህ ውጤት ወደ 11ኛ ደረጃ ላይ ወርዷል። እንግዲህ ቶማስ ፍራንክ ከባድ የሆነ ጫና ውስጥ ነው የገቡት። ምናልባትም የአሰልጣኝነት ቆይታቸው አጠራጣሪ ይሆናል። ቶተንሃም ሆትስፐሮች አሰልጣኝ አልተሳካላቸው። ማጀመራቸው ጥሩ ነበረ። ዛሬ ደግሞ በሳንዳይዙ ኖቲንግሃም ፎረስት 3-0 ተሸንፈው ተመልሰዋል። እንግዲህ እንደዚህ እጥር ምጥን ላልና ትኩስ የስፖርት ወሬዎችን ለመስማት ከፈለጋችሁ ካምቦርጆ ስፖርትን ሰብስክራይብ፣ ፕሮግራሞቹን ደግሞ ላይክ እና ሼር ማድረግ አትርሱ እያልኩኝ ወደ ቀሪዎቹ 2 ጨዋታዎች ያልፍላችኋል። እነዚህ ጨዋታዎች እንግዲህ ለዋንጫው ፉክክር ላይ ትልቅ ተጽዕኖ ያላቸው ናቸው። ማንቸስተር ሲቲ እና አስቶን ቪላ ያሸነፉባቸው ማለት ነው። አስቶን ቪላ ከሜዳ ውጭ ወደ ለንደን ሄዶ ዌስትሃምን ነበር የገጠሙ። በዚህ ጨዋታ ላይ አስቶን ቪላ ከኋላ ከመራት ተነስቶ ነው እንግዲህ 3-2 ያሸነፈው። ለዌስትሃም ጎሎቹን ፈርናንዴዝ በ36ኛው ሰከንድ ላይ ማለት ነው ወይም 1 ደቂቃ ሳይሞላ እና ያሬድ ቦዌን በ4ኛው ደቂቃ ነበር ያስቆጠሩት። አስቶን ቪላን ጎል ደግሞ የዌስትሃሙ ተከላካይ ማቭራፓኖስ በ9ኛው ደቂቃ ላይ አስቆጥሯል፣ በራሱ ጎል ላይ ማለት ነው። ከዛ በኋላ ዌስትሃሞች እንግዲህ 1-1 ከሆኑ በኋላ ነበረ ያሬድ ቦይን 2ኛው ጎል ያስቆጠረው። ጨዋታው በዚህ ቀጥሎ አስቶን ቪላዎች ከባድ ማጥቃት እየፈጸሙ በጨዋታው ባላንስ የነበር ጨዋታ ነው። ነገር ግን ዘንድሮ ለአስቶን ቪላ ጥሩ ጎሎችን እያገባ ያለው ሞርጋን ሮጀርስ 50 እና 79ኛው ደቂቃ ላይ 2 ጎል ያስቆጠረው አስቶን ቪላ 3-2 በማሸነፍ በዋንጫ ፉክክር ውስጥ እንዲቆይ አድርጎታል። እንግዲህ በዚህም አስቶን ቪላ
ከማንቸስተር ሲቲ በአንድ ነጥብ ከአርሰናል ደግሞ በ3 ነጥብ አንሶ ሶስተኛ ላይ ተቀምጧል ማለት ነው። ከዚህ በኋላ ኡናይ ኤምሬ የኔ ቡድን የዋንጫ ተፎካካሪ አይደለም ማለት የሚችልበት ሁኔታ ያለ አይመስልም። እዚህ ጨዋታ ግን አንድ ያልገባኝ ነገር አስቶን ቪላዎች ያገቡት የመጀመሪያ ጎል ማለት ነው የዌስትሃም ተከላካይ ራሱ ጎል ላይ ነው ያገባው የሚለው ምስሉን ደግሜ ባየውም ተከላካዩ ሳይሆን ዋትኪንስ ያገባው ነው የሚመስለው። ግን ለማንኛውም የተመዘገበው በተከላካዩ የራስ ላይ ባስቆጠረው ጎል ተብሎ ነው። ምንም ሆነ ምን የኡናይ ኤምሬ አስቶን ቪላ ወሳኙንና ትልቁን 3 ነጥብ ይዞ አርሰናልን መከተሉንና ማስጨነቁን ቀጥሏል ማለት ነው። ሌላኛው ጨዋታ እንግዲህ ከዚህ ጨዋታ ሌላ በዋንጫው ፉክክር ላይ ትልቅ ተጽዕኖና የፕሪሚየር ሊጉን ውድድር የሶስት ፈረሶች ቅድም ከሚያደርጉት ቡድኖች መካከል ማንቸስተር ሲቲ ነው። ማንቸስተር ሲቲ ከሜዳው ውጭ ወደ ለንደን ሄዶ በክሪስታል ፓላስ ሜዳ ላይ 3-0 አሸንፎ ነው የተመለሰው። ፔፕ ጋርዲዮላ በ11 የጨዋታዎች ከክሪስታል ፓላስ ጋር ምንም አልተሸነፈም። እንግዲህ እንግሊዝ ሀገር ከመጣ ጀምሮ ክሪስታል ፓላሶች ፔፕ ጋርዲዮላን ማሸነፍ አልቻሉም። ይሄ ጨዋታ በተለይ በመጀመሪያው አጋማሽ ላይ ዋርተን የግቡ አቅዳሚ የመለሰበት ኳስ በተለይ በጣም የሚጠቀስ ነው እና ክሪስታል ፓላሶች እድላቸውን ባለመጠቀማቸው እንግዲህ ሁለተኛው አጋማሽ ሊቀረብ 4 ደቂቃ ሲቀረው ምንም ሳይታይ ብሎ የነበረው ኤርሊንግ ሃላንድ ለራሱ 16ኛውን የፕሪሚየር ሊግ ጎል ማንቸስተር ሲቲ ደግሞ የመጀመሪያውን ጎል አስቆጥሯል። ሁለተኛውን ጎል ደግሞ ፊልፎደን ያስቆጠረው 9ኛው ደቂቃ ላይ እቺ የፊልፎደን ጎል በጥሩ ተስፋ እየተንቀሳቀሱ የነበሩትን ክሪስታል ፓላሶችን ተስፋ አስቆርጣች ነበረች። ለዚች ጎል መቆጠር ምክንያትና የሆነውና ኳሱን ያቀበለው ራያን ቸርኪ ነው። እንግዲህ ራያን ቸርኪ ዘንድሮ ወደ ሊጉ የመጣ ተጫዋች ቢሆንም እስካሁን ባለው የፕሪሚየር ሊግ ውድድር ማለት ነው 6 ለጎል የሚሆኑ ኳሶችን በማቀበል ከብሩኖ ፈርናንዴዝ እኩል ሆኗል። ማንቸስተር ሲቲዎች እየተጠቁ ባለበት ሁኔታ ላይ ኳስ በካውንተር አታክ ሳቪኖ ይዞ ሄዶ ኳስ በክሪስታል ፓላስ ግብ ጠባቂ በመጠለፉ የተሰጠውን ፔናልቲ እንዲሁ ኤርሊንግ ሃላንድ 89ኛው ደቂቃ ላይ አስቆጥሮ ለራሱ 17ኛውን የፕሪሚየር ሊግ ጎል በዘንድሮ ውድድር ዘመን ለማንቸስተር ሲቲ ደግሞ የመደምደሚያ ጎል አስቆጥሮ እንግዲህ ማንቸስተር ሲቲ 3-0 በሆነ ውጤት አሸንፎ ተመልሷል። በዚህም ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 አጠግቷል ማለት ነው። እንደውም ማንቸስተር ሲቲ በነጥብ ከአርሰናል 2 ቢያንስም አሁን በጎል ክፍያ ከአርሰናል ከፍ ብሎ ተቀምጧል። ይህ እንግዲህ ዘንድሮ የዚህን ፕሪሚየር ሊግ ውድድር በጣም አጓጊና ተጠባቂ እያደረገው ነው። አርሰናል ይህንን ይዞ ይቀጥላል፣ ጫናውን ይችለዋል ወይስ ደግሞ ሲቲና ፔፕ ጋርዲዮላ አርሰናል ያስጨንቁታል ወይስ የኡናይ ኤምሬ ቡድን ወደ ላይ ከፍ ይላሉ የሚለውን ወደፊት የምናይ ይሆናል። ከዚህ ጨዋታ በኋላ ፔፕ ጋርዲዮላ ወደ ፓላስ ሄዶ መጫወት በጣም አስቸጋሪ ነው። ቡድኑ በጣም ጥሩ ቡድን ነው። እዚህ መጥቶ ማሸነፍም እንደዛው ከባድ ነው ብሏል። ብዙ ለፍተን ብናሸንፍም በብዙ ነገሮች እነሱ ከኛ የተሻሉ ነበሩ። እኛ ግን የበለጠ የተሻሻለን እንደምንሄድ አትርሱ ብሏል። እንግዲህ ፔፕ ጋርዲዮላ እንዳለው ማንቸስተር ሲቲዎች ከዚህ በላይ እየጠነከሩ ሄደው የዋንጫ ፉክክሩን ያደምቁታል ወይስ ደግሞ አስቶን ቪላና አርሰናል ይቀጥላሉ የሚለውን እንግዲህ በሰሞኑ ጨዋታዎች የምናየው ይሆናል። ከዚህ በኋላ እስከ ፈረንጆቹ ማርች ወር ድረስ የፕሪሚየር ሊጉ ያለምንም መቋረጥ ነው የሚካሄደው። ስለዚህ ይህንን ቀጥሎ የምናየው ነው የሚሆነው። ለማንኛውም ዘንድሮ በጣም አስደናቂ የሆነ የሊግ ፉክክር እያየን ነው። ዛሬ እንግዲህ የነበሩኝ ዘገባዎች እነዚህ ናቸው። በሌሎች ዘገባዎች እስክንገናኝ ድረስ ሰላማችሁ ይብዛላችሁ ያልኩኝ በዚሁ ሰናበታችኋለሁ። ቻው።